አንድ ጀማሪ ትሬደር ትሬድ ለማድረግ ብሮከር ያስፈልገዋል። እንዴት የኤችኤፍኤም ብሮከርን መክፈት እንዴት እንደምትችሉ ላሳያችሁ። ባዮ ላይ ባለው ሊንክ ትሪው ላይ እንገባለን። ከዛ በኋላ ሜንቶርሺፕ ለመማር የምትለዋን የምንነካት። ኬሱን ከነካም በኋላ ወደ እንደዚህ አይነት ፔጅ ይወስደናል ማለት ነው። ኢሜይላችሁን ታስገባላችሁ። የፈለጋችሁትን ፓስዋርድ እዚህ ጋር ታስገባላችሁ ማለት ነው። ከዛ ፓስዋርድ ካስገባችሁ በኋላ 6 ዲጂት ቬሪፊኬሽን ኮድ ወደ ኢሜይላችሁ ላይ ይላክላችኋል ማለት ነው። ከዛ ወደ ኢሜይላችሁ በመግባት ያን 6 ዲጂት ነምበር እዛ እንትን ላይ በመምጣት ኮፒ ታደርጋላችሁ ማለት ነው። ኮፒ ካደረጋችሁ በኋላ ዩሮ አካውንት ኢዝ ሬዲ የሚል ያመጣላችኋል ማለት ነው። ቀጣይ ስቴፕ የሚሆነው አካውንታችሁን ቬሪፋይ ማድረግ ነው ማለት ነው። ቬሪፋይ እንዴት ነው የምታደርጉት? ስማችሁን እዚህ ጋር ታስገባላችሁ። ከዛ በኋላ ፎን ነምበራችሁን እዚህ ጋር ታስገባላችሁ ማለት ነው። ከዛ በኋላ ከአይዲያችሁ ጋር አይዲ ያለ የለ ከፓስፖርትም ወይም ደግሞ ከቀበሌ መታወቂያችሁ ጋር የሚመሳሰል የልደት ነንበራችሁን ታስገባላችሁ ማለት ነው። ትክክለኛ መሆኑ የልደት ነንበራችሁ በስትክክል መሆኑ እርግጠኛ ሁኑ። ከዛ በኋላ እነዚህን አግሪ ብላችሁ ራይት ታደርጋላችሁ። ከዛ በመቀጠል ወደ እንደዚህ አይነት ፔጅ ይወስዳችኋል። አሁን ቬሪፋይ ስለምታደርጉ እዚህ ጋር በደንብ በጥንቃቄ እዩት ማለት ነው። አድሬሳችሁን አዲስ አበባ ወይም ደግሞ የምትኖሩበት ክልል ድሬዳዋም ከሆናችሁ ድሬዳዋ ምናምን ብላችሁ እዚህ ጋር ታስገባላችሁ ማለት ነው። ከዛ እዚህ ጋር ካስገባችሁ በኋላ ፖስታል ኮድ ወይም ደግሞ ዚፕ ኮድ የምትለዋ ላይ 1000 ሚል እናስገባለን። የአዲስ አበባ 1000 ስለሆነ 1000 ብለን እናስገባለን። ከዛ ሜል እዚህ ጋር እነዚህ ጥያቄዎች ይጠይቃችኋል። ፈጠን አድርጌ እንብላላችሁና ላሳያችሁ። ቀላል ነው። ዝም ብሎ የፈለጋችሁን አይነት መምላትም ስለምትችሉ ብዙ አትጨናነቁ። ከዛ በኋላ ኮንቲኒው የምትለዋን እነካታለን። ያስገባችሁት እንደዚህ ነው ብሎ ያሳያችኋል። ራይት አርግታችሁለት ኮንቲኒው ትሉታላችሁ ማለት ነው። ከዛ ወደ እንደዚህ አይነት ፔጅ ወስዳችኋል። ቬሪፋይ የምታደርጉት እዚህ ጋር ነው። አይዲ ወይም ደግሞ የፈለጋችሁትን ነገር እዚህ ጋር ታስገባላችሁ። በስልክ ሲሆን ምንም አያመጣባችሁም። ላይክ ቀጥታ እንትን ታደርጋላችሁ። ከፈለጋችሁ ደግሞ በፒሲ ከሆነ በስልክ ያነሳችሁትን የአይዲ ፎቶ በመላክ ቬሪፋይ ማድረግ ትችላላችሁ ማለት ነው። ቬሪፋይ ስታደርጉ በጣም ቀላል ነው። በጣም ትንሽ ደቂቃ ነው የሚወስደው ቬሪፋይ ለማድረግ። ድራይቪንግ ላይሰንስ ወይ የፈለጋችሁትን መርጣችሁ ኮንቲኒው ትሉታላችሁ ማለት ነው። ኮንቲኒው ካላችሁ በኋላ ፎቶ እንድታስገቡ ያደርጋችኋል። ከዛ በኋላ ቬሪፋይ ያደርጋችኋል ማለት ነው። ቬሪፋይ ካደረጋችሁ በኋላ ወደ እንደዚህ አይነት ፔጅ ነው የሚያመጣችሁ። እዚህ ጋር ትሬዲንግ አካውንት እንድትከፍቱለት ያደርጋችኋል። ይሄ በየትኛውም ብሮከር ላይ ያለ ነገር ነው። ትሬዲንግ አካውንት ትከፍቱለት አላችሁ። እዛ ጋር እንደምታዩት በግራ በኩል ዲፖዚት፣ ዊዝድሮ ምናምን አማራጮች አሉ። ዲፖዚት በፈለጋችሁ በክሪፕቶ አማራጭ በፈለጋችሁ አይነት ስላለ እዛ ላይ እንትን ማድረግ ትችላላችሁ። እዚህ ጋር ብዙ አይነት አማራጭ አካውንቶች አሉ። እኔ አሁን ፕሪሚየም የሚለውን እንከፍታለን። ሌላው ሴንት ፕሮ ምናምን እንደፈለጋችሁ አለ። ዲፖዚት ሚኒመም ዲፖዚት የሚለውን እያያችሁ በፈለጋችሁ ላይ ዲፖዚት ማድረግ ትችላላችሁ ማለት ነው። ይሄኛው 10 ዲፖዚት ልታደርጉ ስትል 10 ይጠይቃችኋል። 10 ከ10 በታች እሺ አይልም። ስለሆነ 10 ዶላር ዲፖዚት ለማድረግ ሞክሩ። ከዛ በኋላ ፓስዋርድ እና ኢሜል አስገብታችሁ እንደዚህ በማድረግ አካውንት ትከፍታላችሁ ማለት ነው። ከዛ እንደዚህ ሎጊን ነምበር ምናምን ይሰጣችኋል። ያን ሎጊን ነምበር ምናምን በመውሰድ ሜታ ትሬደር 5 ላይ ትሬድ ማድረግ ትችላላችሁ ማለት ነው። በአጭሩ ይሄን ይመስላል ሙሉ አከፋፈቱ። በጣም ቀላል እንደሆነ አልጠራጠርም። ዲፖዚት ለማድረግ ደግሞ አማራጮች ስላሉ የተለያዩ አማራጮች ስላሉ ክሪፕቶ የምትለዋን እንጠቀማለን ማለት ነው። ዲፖዚት ላይ ገብተን ክሪፕቶ የምትለዋን ከዛ በኋላ በፈለጋችሁት የክሪፕቶ አይነት አማራጭ ዲፖዚት ማድረግ ትችላላችሁ ማለት ነው። ፎሎ እያደረጋችሁ